በቤኒሻንጉል ጉሙዝ ክልል የህገ መንግስት ትርጉም ጥያቄ ያነሱት የምክር ቤት አባል ያለ መከሰስ መብታቸው ተነሳ። የህገ መንግስት ትርጉም ጥያቄ ያነሱት የቤኒሻንጉል ጉሙዝ ክልል ምክር ቤት አባል ያለ መከሰስ መብት ቅዳሜ መጋቢት 6 2017 ዓ.ም ተነሳ። የቤኒሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ ግጭትን የሚቀሰቅሱ የክልሉን እና የምክር ቤቱን ክብር የሚነኩ መረጃዎችን በማህበራዊ ሚዲያ በማሰራጨታቸው ያለ መከሰስ መብታቸው መነሳቱ ተገልጿል። የቤኒሻንጉል ጉሙዝ ክልል ባካሄደው አስቸኳይ ስብሰባ ላይ አቶ ዮሐንስ ህዝብን ከህዝብ የሚያነሳሳ ሐሰተኛ መረጃዎችን ማሰራጨትና መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች መኖራቸውን ተገልጿል። የክልሉ ምክር ቤት ባካሄደው በዚሁ አስቸኳይ ስብሰባ ያለ መከሰስ መብታቸውን ሲያነሳ ለምክር ቤቱ ማብራሪያ የሰጡት የክልሉ ፍትህ ቢሮ ኃላፊ መሐመድ ሐሚድ ግለሰቡ 6ኛ ዙር 5ኛ ዓመት 1ኛ የሥራ ዘመን 2ኛ መደበኛ ጉባኤው ውሳኔዎችን ካሳለፈ በኋላ በዚህ ድርጊት መሳተፋቸውን ጠቅሰዋል። የምክር ቤቱ አባል በተጠረጠሩበት ጉዳይ በህግ ተጠያቂ እንዲሆኑ የቀረበውን ማብራሪያ ተከትሎ የአቶ ዮሐንስ ተሰማ ያለመከሰስ መብት እንዲነሳ የምክር ቤቱ አባላት በሙሉ ድምጽ ማጽደቃቸው ተገልጿል። አቶ ዮሐንስ ተሰማ የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ አባል ሲሆኑ በቁጥጥር ስር የዋሉት እሁድ የካቲት 30 2017 ዓ.ም ነበር። ፖለቲከኛው በቁጥጥር ስር የዋሉት ከሌሎች ሁለት ፓርቲውን የወከሉ የምክር ቤት አባሎች ጋር በመሆን የተሻሻለው የክልሉ ህገ መንግስትና የተወካዮች ብዛት ያሻሻሉት አዋጆች ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ባቀረቡበት ሳምንት ነው። የቀድሞ ዋና ዳይሬክተርና የምክር ቤት አባል አቶ ዮሐንስ እስካሁን ድረስ ፍርድ ቤት አለመቅረባቸውን ምንጮች ለቢቢሲ ገልጸው ነበር። አቶ ዮሐንስ ወደ ፍርድ ቤት ያልቀረቡት የምክር ቤት አባል በመሆናቸው ያገኙት ያለመከሰስ መብታቸው ሳይነሳ መያዛቸውን በመጥቀስ ለመርማሪ ፖሊሶች ቃል ለመስጠት ፈቃደኛ ባለመሆናቸው ሊሆን እንደሚችል ተናግረው ነበር።